እዴማ ዘንድሮም ባቄላ እየለቀምሽ እዴ ግርማና እናቴ ትሙት ራሴ ግርማን ኧረ እዛው ራስህን ችለህ ሙት አንተ አቤት እኮ የኔ ፎከታሙ ግርማ ድሮ ነው ምኑ ፎከቱ እና በዛሬ ዝነጣ ፎከት ሊቀር ካሁን በኋላ እንኳን ፎከት ይመጣ እንዴት እንጠራርቼ ላክ እብዲከክ ከዚህ በኋላ ሳቢ ያለ እየከፈልኩ ነው ማሳክከው ወይ መለፋደር ግን አንተ ግርማ ነህ እማ እስታይሌ ካላማረሽ ገና ቀያይሯል አንተ ከየት አባካክተ ነው እንዲዘነጥከው ገና ምን አይተሽ ላንቺ ደግሞ ቆይ አረጋጊ ምንም የሚያስቸኩል ነገር አይደለም አታ ምንድነው አንተ ይሄው እማ አረሱ አለ ጋሻዬ እማማ ባፈና ዘራፎቱ ምን አርጋን አንተ ምን አረካ አረ ምንም አረኳት ላረግላት ስለው ምንድነው የምታረግላት እናቴ ከዛሬ ጀምሮ ከችግር አውጣሻለሁ ብዬ የሆነ ነገር አሳይቻት ወዲያ አንተ መድኃኒዓለም ነህ እንዴ እንደው በትንሽ ደቂቃ ከችግሯ የምታስወጣት እንጃ ነው ወይ ስራ ያሳይሻለሁ ብለህ ራሷን አሳትካት አይዞሽ ነቃች ለነገሩ ራሷ ነቅታለች ትነግረናለች አረ አይደለም እኮ እማማ ባፈና ብር ልሰጣት ስል ብር አሳይቻት ነው ፌንት የነቀለችው እኮ ባንተ 2 ብር ከ50 ልቧ ተነክቶ ከዚቹ ላይ እኮ በሰጣት ብር ከ50 ነው አረ እማማ ባፈና እሱ ድሮ የቀረ ሳንቲም ነው ገና አሳይታለሁ ከፈለጉ ደርሶ እስኪ አረጋጉታ ይሄው እሺ አሳየ አንቺ እርሶም እማማ ባፈና እርሶም አንቺ ዛሬ አመት በዓል ነው እንዴ አረ ድሮ ነው አመት በዓል አልፏል እና ለምንድን ነው እና ግርማ ቤት ስጋ ወጥ የተሰራው ተሰርቷል አዎና ለዞም ቀይ ወጥና ድንች ያለበት አልጫ ሁለት አይነት በምን አወቅ እዛ የተረፈው ቆሻሻ ላይ የድንች ልጣጭና ጉንዳን የወረረው አጥንት አይጭ እኔም እኮ ሸቴ ነበር ወደዚህ ቤት የሚልከን ብናገኝ ግርማ መጣ ይልካል እኔ ወደ እነሱ ቤት ውስጥ እንጂ ሌላ ቦታ መላካ ማረግ ናብትሽ አቤት ሂድና 2 ግማሽ ሊትር ውሃ ገዝተን ቧንቧ መጣለች እኮ ባኬ ቧንቧ የማጣልሽ ትመጣለች እኛ ቤት የጉርጓድ እንጤ ነው አንቺ ደግሞ ዝም በይ አሁን የታዘዝኩን አይደል እንግዶች ሳይመጡ ቶሎ በልና የ2 ብር ሰንደልና የ6 ብር ቀጤማ ገዝተን እናንተ ቤት ኃይለኛ ድግስ ነው ማለት ነው ደርሰሽ ስትመለሺ ቡሌ ዘጭ ነው ቶሎ በይ አረ እሺ ግርምሽ አብሬ ለሮርቶ አንቺ በኋላ ስራለሽ ምንድነው ከሆነ ካልጀመርኩ ሀብታሙ ይቀርመኛል መጀመሪያ ታጥበሽ ትመጫለሽ መጀመሪያ ልበላ በቃ አንቺ መታጠብ የምታውቂው ልትበይ ስትይ ብቻ ነው በልቼሽ ጨርስ ነው ወጡን ከመላስ ታጠባለህ ጎበዝ በጣም ጎበዝ ነሽ አሁን ገላሽ ታጠቢና ነኝ ያልኩሽ እንዴ ባለፈው ለታ ታጠቢያለሁ እኮ አንቺ አፈርማ አቤት አሁን የሀብታም ልጅ ትመጣለች ውጭ ሀገር ምናምን የነበረች ልጅ እዚህ ሰፈር እኛ ቤት ከውጭ ሀገር የመጣችውን የሀብታም ልጅ እንዴት አድርጋችሁ ልታሳድጓት ታጠፋ በኩርኩም በቀበቱ እንዴ ጨዋታ ሰምራት ካሬ ዲሞ ቅልብልቦሽ ጢባጢቡ እሱን እንኳን እኛ እናጫውታታለን ጣጣ የለውም የሚበላ ሰምራት ጠዋት አንድ ሽልጡ ምሳ እንጀራ በዶኬ ወይም በሚጥሚጣ ማታ ራቷን ባቄላ ንፍሮ ወይም ማሹቅ ትበላለች እንዴ እንደዚህ ማካገኝች መጨጣላ አሪፍ ነው ይልቅ ልጅቷ ስትመጣ እንታጫውቷት ገላሽን ታጥበሽ ነው እንትን ሳሙናውን አባዬ ቆልፎበታል የምታጠበትን ብረምጣት ደግሞ ማየም ኩሮ እያቆረችበት ነው አቤል ልዩነት ምኑ ሀብታምና ደሃ ያለው ልዩነት በስማ ሹፊ ማሉ ስሚማ ሄሎ ወይ ግርምሽ እየመጣን ነው በቃ መታጠፊያ ጋር ስትደርሺ መኪና ካስቸገረሽ ወጥቼ እቀበልሻለሁ ኢትስ ኦኬ ግርምሽ ወንድሜ ስደርስ እደውልልሃለሁ ረጋ ብለሽ አስከክሪ አስቸኮልኩሽ ኢትስ ኦኬ ታንክ ዩ አቤት አለቅን አሉ በሰባራ ሽጉጥ ቋንቋም ተጀመረ ግድ ነው እንግሊዘኛ ለመናገር ፋራና ደፋር መሆን አይ ለድፍረቱማ ማን ብሎ ዋናው ቻፖ የወርግድ እንጂ ፋራ መሆናል ይዞ መገኘት ማር አይደለም እሷ ታዲያ ማን ፋራ ሆና ነው ይዛ የተገኘችው ስራዋ ኤንጆ ነው ፋብሪካ ነው ኤንጆ ክፍለ ከተማ አይደለም ምንድነው እሱ ምን ተሰርቶ ነው ታዲያ ሁሉ ገንዘብና ዙረት እኔ ምን አውቃለሁ ብቻ ኤንጆ ብላኛለች እማዬ የማዞርበት ሀገር የለም እኔ በፊልም የሚያቸው ሐውልቶች ላይ አጠገቡላ ፎቶ ተነስታለች አሜሪካና ጅዳ እየሄደች ማለት ነው እና ሁሉ ጊዜ ፊልም ላይ የምናያት ሐውልት ታስታውሻል የቷ አሜሪካ ያለች ሁሉ ጊዜ ብብቷን የምታሳየው ከሷ ጋር ብዙ ፎቶና ቪዲዮ አለ አይ ምንም የማያምር አንድ ፍሬ ፎከታም ልጅ በአንድ ጊዜ ባለ ስልክ ባለ ገንዘብ አደረገች መጠንቀቅ ነው ደግሞ አረማዬ የመጪ ደግናት ከሆነ ጥሩ መጀመሪያ ተጠራጥሬ ነበር ምን የሆነ ቦታ ወስዳ ኩላሊቴ ልትፎሽ ሆኖ ብዬ ጠርጥሬ ነበር መርዝ የሰው መርዝ አይደለ ደግሞ አንተ መምከሬ እኔ ምን ቤት ነኝ አይ ከዛ ሆቴል አስገብታ ስትነግረኝ እሺ ከውጭ ሀገር ብዙ ፈሰስ ተመድቦላት እሺ በሀብታምና ደሃ ማህበራዊ አኗኗር ዙሪያ
ጥናት እንደምታደርግ ነገረች። ከዛስ እኔም ማህበሬን አዝጄ ልቋሚን እየለቆንኩ ስሰማት እሺ አጋጣሚ ለስሯ ሰፈራችንን መረጠች። ጎሽ ጥሩ ነው። ከሰፈር ውስጥ ደግሞ የደሃ ተብሎ የሰፈር ሰው ሁላ ተሰብስቦ ቀለም እንደቀባሉን ሁላ ሰምታ የኛም ቤት የሌለ መርጧል። እሰይ ተመስገን። ድህነት የሚያስመርጣል ለካ ልጄ። እሺ በኑሮና ኖራችን ላይ እኮ ልትመራመር ደግሞ ለእንደዚህ አይነት ለፎከታም ኑሮ እንኳን መመራመር ስትፈልግ ለምን አትወስደውም? ትውሰደው። እማ ነገርኩሽ አይደል? ፎከት ድሮ ቀረ። ደረሱ መሰለኝ። ለማንኛውም ሰንደሉ ለኩሽ የቤቱ ስኔፍቄ ክብሪት እኮ አለቀብኝ። ያው ነው እንዴ የምትነግሪኝ? ወይ ልጄ አባወራይ አጨናነኩ አይደል? ሙርት ይዣለሽ እንዴ? ሌላም የተረሳ ካለ ከነትዬ ባፈና ጋር እጅ ማስታጠቢው ከጋሽ ኃይሌ ጋር ደግሞ አሪፍ የሲኒ ማቅረቢያ ገዝተዋል። እሱን ይዘሽ ነው ያ በቃ ፈታ አድርገሽ ጠብቂ። ወይ ጉድ ወይ ጉድ! አቤት